ሰላም ለእናንተ ይሁን ወንድሞቼና እህቶቼ፣ እንዴት ቆያችሁ? ዛሬም ደግሞ በልቤ ያለን አንድ ሐሳብ ላካፍላችሁ ወደዚህ መጥቻለሁ። የማካፍልበትን ሐሳብ እንዳርስ እንዲሆነኝ ሕመምን የተሻገረ እግዚአብሔርን የመጠበቅ ፍሬ በሚል ሐሳብ አካፍላችኋለሁ። ይህንን ሐሳብ በዋነኝነት የማካፍለው በተለያየ የህይወት ምዕራፍ ውስጥ አስጨናቂ በሆነ የህይወት ምዕራፍ ውስጥ ገብታችሁ ቀድሞ ታውቁት የነበረው የእግዚአብሔር ማንነት ለደበዘዘባችሁ፣ የእግዚአብሔር ፍርድ ለራቃችሁ፣ እንዲሁም ደግሞ ከእግዚአብሔር ዘንድ የሰማችሁት የተስፋ ቃል ከመፈጸም ይልቅ እየዘገየ ላደከማችሁ፣ ላታከታችሁ፣ ነገር ግን አሁንም እግዚአብሔርን ተስፋ ለማድረግ ለምትወዱ፣ አሁንም የእግዚአብሔርን እጅ ለማየት ለምትቀኑ ወንድሞቼና እህቶቼ እንዲሁም ለእኔ እንዲሆን ነው ይህንን ሐሳብ የማካፍላችሁ። የምንመሰረትበት የመጽሐፍ ቅዱስ ክፍል የኢዮብ መጽሐፍ ነው። ሁላችንም የኢዮብን መጽሐፍ ስናነብ ኢዮብ እጅግ እግዚአብሔርን የሚፈራ ቅን፣ ደግሞ በብዙ የተባረከ እጅግ የተረጋጋና የደስታ ሕይወትን የሚመራ ሰው እንደሆነ መጽሐፍ ቅዱሳችን ይነግረናል። ነገር ግን በዲያብሎስ ፈተና ውስጥ ገብቶ ኢዮብ እጅግ አስጨናቂ ወደሆነ የሕይወት ምዕራፍ ውስጥ እንደገባ መጽሐፍ ቅዱስ ይነግረናል። ኢዮብ ከገባበት ከዚህ ከሕይወት ምዕራፍ ውስጥ እጅግ አስጨናቂ ሊያደርገው ከቻለው ምክንያቶች መካከል አንደኛው የነበረው ሀብት ሁሉ በአንድ ቀን እንደወደመ መጽሐፍ ቅዱስ ይነግረናል። በዚህ ዘመን ምናልባት ቤቱን እየሰራ ንብረቱን እየገነባ ያለ አንድ ሰው ያለው ንብረት ሁሉ ቢወድምበት ምን አይነት እርምጃ ሊወስድ እንደሚችል መገመት አይከብደንም። እና ሌላው ኢዮብ የገባበት የሕይወት ምዕራፍ እጅግ አስጨናቂ እንዲሆን ካደረጉት ነገሮች መካከል ይሳሳላቸው የነበሩት ልጆቹ፣ ስለ እነሱ ምናልባት እግዚአብሔርን በድለው ይሆናል እያለ መስዋዕት ለእግዚአብሔር ያቀርብለት የነበሩት ልጆቹ 10 የሚሆኑ ልጆቹ በአንድ ቀን እንደወደሙ መጽሐፍ ቅዱስ ይነግረናል። ይህ አልበቃ ብሎ ደግሞ ኢዮብ ከራስ ፀጉሩ እስከ እግር ጥፍሩ ድረስ መግልና ትል በሞላው ደዌ እንደተመታ መጽሐፍ ቅዱስ ይነግረናል። ከዚህ ሁሉ በላይ እጅግ አስጨናቂ የሚያደርገው ነገር ምንድን ነው ካላችሁኝ፣ ኢዮብ ይሄ ሁሉ መከራ የደረሰበት እግዚአብሔርን እየደፈረ በሚኖርበት እግዚአብሔርን በማይፈራበት ዘመን ሳይሆን በቅድስና እግዚአብሔርን እየፈራ እግዚአብሔርን እያመለከ በንጽህናና በቅንነት ይሄድበት በነበረው የሕይወት ምዕራፍ ውስጥ ነው ይሄ አስጨናቂ የሆነ መከራ የደረሰበት። ምዕራፍ 6 ላይ ኢዮብ እንደውም ምን ይላል? ምን ነው መከራዬና ስቃዬ በተመዘነ ከባህር አሸዋ ይልቅ ይከብዳል አለ። ለዚህ ነው ቃሌም ንግግሬም እንደዚህ ደፋር እንዲሆን በእግዚአብሔር ላይ እንደዚህ እንድናገር ያደረገኝ ከመከራው ክብደት የተነሳ ነው ብሎ ሲናገር እንመለከታለን። ነገር ግን ኢዮብ ከዚህ ከአስጨናቂ ከሆነ የሕይወት ምዕራፍ ወጥቶ ወደ ተረጋጋ ሕይወት እንደገና እግዚአብሔርን ወደሚፈራበት ወደሚያከብርበት እንዲሁም ደግሞ እጥፍ ወደ ሆነ በረከት ውስጥ ገብቶ ሕይወቱን ሲመራ እንመለከተዋለን። እና ዛሬ እንድናይ የምፈልገው ነገር ምንድን ነው ካላችሁኝ፣ ኢዮብ ከዚህ ከአስጨናቂ የሕይወት ምዕራፍ ወጥቶ ወደዚህ ወደ ተረጋጋ እግዚአብሔርን ወደሚፈራ እረፍት ወደ ሞላበት ሕይወት እስኪገባ ድረስ እግዚአብሔርን የጠበቀበት መረዳቶች፣ እግዚአብሔርን የጠበቀበት እምነቶች ምንድን ነበሩ? በኢዮብ ዘንድ ይህንን ከባድ የሆነ አስጨናቂ የሕይወት ምዕራፍ ተሻግሮ ወደ እረፍት ሕይወት እንዲገባ ካስቻሉት የኢዮብ መረዳቶች መካከል ምንድን ናቸው የሚለውን ዛሬ እንድንመለከት ፈልጋለሁ። የመጀመሪያው የሚገኘው በኢዮብ መጽሐፍ ምዕራፍ 2 ከቁጥር 9 በታች የሚቀጥለው ከግሪክ የተጨመረ ነው በሚለው አጠር ብሎ በተጻፈው ጽሑፍ ውስጥ ነው የምናገኘው የመጀመሪያውን። ስለዚህ ላንብበው። እንደዚህ ይላል: ዳግመኛ እግዚአብሔርን ጥቂት
ወራት ደጅ እጠነዋለሁ፣ ዳግመኛም መከራውን እታገሰዋለሁ፣ የቀድሞ ኑሮዬን ተስፋ አደርገዋለሁ ትላለህን? እንደዚያስ እንዳትል ከዚህ ዓለም እነሆ ስምህ አጠራር ጠፍቷል። ሴቶች ልጆችና ወንዶች ልጆች ሞቱ። እኔስ 9 ወር ሳረግዝ ሳምጥ ስወልድ ሳይረቡኝ ሳይጠቅሙኝ በከንቱ ደከምኩ አለች። አንተም በመግል ተውጠ በትል ተከበ ትኖራለህ አለችው። የሚገርማችሁ ኢዮብ በዚህ መከራ ውስጥ ሆኖ ምን ያደርግ ነበረ? እግዚአብሔርን ተስፋ ያደርግ ነበረ። የቀደመው ሕይወቱን ተስፋ ያደርግ ነበር። ለምንድን ነው ኢዮብ እንደገና እግዚአብሔርን በዚህ አይነት መንገድ ተስፋ ሊያደርግ የቻለው ካላችሁኝ፣ በኢዮብ ዘንድ የነበረው ሁሉ ነገር በኢዮብ ዘንድ የነበረው እያንዳንዱ ነገር የነገር ሁሉ ምንጭና ባለቤት ከሆነው ሊሰጥ ቢወድ ከሚሰጠው፣ ሊነሳ ቢወድ ከሚነሳው ከእግዚአብሔር ዘንድ የተሰጠው እርሱም ደግሞ የተቀበለው እንጂ በራሱ ብቃትና በራሱ ችሎታ እንዳላመጣው ኢዮብ ስለሚረዳ ቀድሞ የነበረው ሕይወቱ ቀድሞ የነበረው በረከቱ እያንዳንዱ ከራሱ ብቃት ከራሱ ችሎታ ሳይሆን ከእግዚአብሔር ዘንድ የተሰጠው እንደሆነ ጠንቅቆ ያውቅ ስለነበረ የቀደመውን ሕይወቱን ይናፍቅ ነበረ። በጣም በሚያስደንቅ መንገድ ሚስቱ እንደዚህ ትለዋለች፣ አንተ የቀደመው ሕይወቴን እናፍቃለሁ ትላለህ? ይህ እኮ ሊሆን አይችልም። ለምን ካልከኝ አንተ ቀድሞ የነበረህን ስም አጥተሃል። ቀድሞ የነበረህን መፈራት፣ ስምህን ሁሉ አጥተሃል። ስምህ ጠፍቷል። እንደገና 10 የሚሆኑ ልጆች እንዳለ ሞተዋል። እንዴት ነው የቀደመው ሕይወትህን የምትናፍቀው? እነሱ ሞተዋል። እኔም እንኳ ምን ብያለሁ? ደክሜያለሁ። ያ ብቻ አይደለም። አሁን አንተ ያለህበት ሁኔታ በመግልና በትል ተውጠ ነው ያለው። ጤና የለህም። እንዴት የቀደመው ሕይወትን ትመኛለህ? ስለዚህ እግዚአብሔርን ምን በለው? ስደብና ሙት አለችው። ኢዮብ ግን በጣም የሚገርማችሁ ኢዮብ ግን ቀድሞ የነበረው ስሜ ቀድሞ የነበረው ክብሬ ያገኘሁት ከራሴ አይደለም። ቀድሞ የነበሩት ልጆቼና ንብረቶቼ ሁሉ የመጣው ከኔ ብቃትና ከኔ ችሎታ አይደለም፣ እርሱ ሰጥቶኝ እንጂ። ቀድሞ የነበረው ጤንነቴ ከራሴ አልነበረም። እናስ እግዚአብሔር እሱ ሰጥቶኝ እንጂ። ትላንትናዬ የኔ ካልነበረ የነገም ሕይወቴ ከኔ ብቃት አይሆንም። ስለዚህ የሰጠኝን ተስፋ አደርጋለሁ። ስለዚህ ቀድሞ የነበረኝን ሕይወት የሰጠኝን እሱን እግዚአብሔርን ተስፋ በማድረግ እጠብቃለሁ። አዎ ጤንነት የለኝም። አዎ ልጆች የሉኝም። አዎ ስሜ ጠፍቷል። አዎ ትላንትና እሱን የሰጠኝ እርሱ ነው እንጂ እኔ በብቃቴ ያመጣሁት አይደለም ብሎ የጠነከረ እውነተኛ መረዳትን ይዞ ስለነበረ ኢዮብ ይህንን የሕይወት ምዕራፍ ማለፍ ቻለ። የሚገርማችሁ የቆሮንቶስ መጽሐፍ ጳውሎስ እንደዚህ ይላል፣ ለእኛስ ነገር ሁሉ ከእርሱ የሆነለት እኛም ከእርሱ የሆንን አንድ አብ አለን። ቀጥሎም ነገር ሁሉ በእርሱ የሆነ እኛም ደግሞ በእርሱ የሆንን አንድ ጌታ ኢየሱስ ክርስቶስ አለን ብሎ ይናገራል። ስለዚህ ኢዮብ ጋር የነበረው መረዳት ምንድን ነው ካላችሁ፣ የነገር ሁሉ ምንጭና ባለቤት የሚሰጥ ሊነሳ ቢወድ የሚነሳ እሱ ነው የሚል እውነተኛ መረዳት ነበረው። ለዚህ ነው ሐና ስትጸልይ ባለጠጋም ያደርጋል ድሃም ያደርጋል ብላ የተናገረችው። ስለዚህ ኢዮብ ይህንን የሕይወት ምዕራፍ እንዲሻገር ያደረገው የተቀበለው በሱ ዘንድ የነበረው እያንዳንዱ ነገር ከእግዚአብሔር የተሰጠው እርሱም ደግሞ የተቀበለው እንጂ በራሱ ብቃትና በራሱ ችሎታ ያመጣው እንዳልሆነ ስለሚያውቅ ዛሬም እግዚአብሔርን ተስፋ አደርጋለሁ፣ ስለሚቀጥለው ሕይወቴ እግዚአብሔርን ተስፋ አደርጋለሁ ብሎ እንዳለ በእንደዚህ አይነት ፕሪንሲፕል ውስጥ ሆኖ እግዚአብሔርን እንደሚጠብቅ መጽሐፍ ቅዱስ ይናገራል። ሁለተኛው ኢዮብ
እግዚአብሔርን ከጠበቀበት መረዳቶች መካከል የኢዮብ መጽሐፍ ምዕራፍ 13 ከቁጥር 13 እንደዚህ ይላል፣ ዝም በሉ እናገርም ዘንድ ተውኝ፣ የሆነው ነገር ይምጣብኝ። ሥጋዬን በጥርሴ እይዛለሁ፣ ሕይወቴንም በእጄ አኖራለሁ። እነሆ ቢገድለኝስ እንኳ እሱን በትዕግሥት እጠብቃለሁ። ነገር ግን መንገዴን በፊቱ አጸናለሁ፣ ዝንጉ ሰው በፊቱ አይገባምና እርሱ መድኃኒት ይሆንልኛል አለ። የሚገርማችሁ ኢዮብን ሊያጽናኑ የመጡ ሰዎች ለእግዚአብሔር በመወገን ምን ይላሉ? አንተ እንደዚህ አይነት መከራ የደረሰብህ አንተ ጋር ችግር ቢኖር ነው፣ አንተ ጋር ኃጢአት ቢኖር ነው፣ ስለዚህ ራስህን መርምር ይሉት ነበር። ኢዮብ ግን ሕይወቱን ጠንቅቆ ያውቅ ስለነበረ ዝም አልልም፣ እከራከራለሁ፣ ዝም አልልም፣ በእግዚአብሔር ፊት ነገሬን፣ ጥያቄን አቀርባለሁ ብሎ ሲናገር እንመለከታለን። ከዚህ ቃል የምንረዳው ምንም እንኳ ኢዮብ የገባበት የሕይወት ምዕራፍ በሕይወቱ የእግዚአብሔር ፍርድ የተጓደለ እንደሆነ ቢሰማው፣ የሚያልፍበት የሕይወት ምዕራፍ የእግዚአብሔር ፍርድ የተጓደለበት እንደሆነ ቢሰማውም አንድ ነገር ግን ያውቃል። ምን ካላችሁኝ፣ እግዚአብሔር ጻድቅ ፈራጅ ነው። ያለፍኩበትን መንገድ የሚሄድበትን መንገድ እርሱ ያውቃል። ስለዚህ እግዚአብሔር ፍርድን ምን አይልም፣ አያጣምምም። ስለዚህ እግዚአብሔር ጻድቅ ፈራጅ ነውና ዛሬም ይጠበቃል። ዛሬም ምን እለዋለሁ? እጠብቀዋለሁ። ምክንያቱም እግዚአብሔር ፍርድን የማያጓድል አምላክ ነው። ለእኔ ሊመስለኝ ይችል ይሆናል። አዎ፣ የተዛባ እንደሆነ ሁኔታዎች ሊነግሩኝ ይችሉ ይሆናል። አዎ፣ ነገር ግን ዛሬም እግዚአብሔር በፍርዱ ጻድቅ ፈራጅ ነው። እሱ በፍርዱ አይታማም ብሎ እግዚአብሔርን በእንደዚህ አይነት መረዳት በእግዚአብሔር ፊት ስለሚኖር ይህንን አስጨናቂ ጊዜ እንዲያልፍ አቅም፣ እንዲያልፍ ጉልበት እንዳገኘ እንረዳለን ማለት ነው። ሦስተኛውና የመጨረሻው ኢዮብ ከዚህ ሕይወት እንዲወጣ የነበረው እምነት ምንድን ነው ካላችሁኝ፣ የኢዮብ መጽሐፍ ምዕራፍ 23 ከቁጥር 11 ጀምሮ እንደዚህ ይላል። እግሬ ወደ እርምጃው ቁጥር 8 እነሆ ወደ ፊት እሄዳለሁ እርሱም የለም፣ ወደ ኋላም እሄዳለሁ እኔም አላስተውለውም። ወደሚሠራበትም ወደ ግራ ብሄድ አልመለከተውም፣ በቀኝም ይሰወራል አላየውምም። የሚሄድበትን መንገድ ያውቃል፣ ከፈተነኝም በኋላ እንደ ወርቅ እወጣለሁ። እግሬ ወደ እርምጃው ተጣብቋል፣ መንገዱንም ጠብቄአለሁ፣ ፈቀቅም አላልኩም፣ ከከንፈሩም ትእዛዝ አልተመለስኩም። የአፉን ቃል በልቤ ሰውሬአለሁ ብሎ ይናገራል። ሌላኛው ከዚህ አስጨናቂ የሕይወት ምዕራፍ እንዲሻገር ኢዮብን ከረዳው መረዳት እምነት መካከል ምንድን ነው ካላችሁኝ፣ ይሄ የማልፍበት የሕይወት አስጨናቂ መንገድ እኔ የምጠፋበት ሳይሆን፣ እኔ ጠፍቼ የምቀርበት ሳይሆን እግዚአብሔር እንደ ወርቅ ፈትኖ እንደሚያወጣኝ አምናለሁ ብሎ ሲናገር እንመለከታለን። ይሄ የገባበት አስጨናቂ የሕይወት ምዕራፍ የሚጠፋበት የሚያበቃበት የእሱ የሕይወት ምዕራፍ የሚዘጋበት ሳይሆን እግዚአብሔር እንደ ወርቅ ፈትኖ እንደገና እንደሚያወጣኝ አምናለሁ ብሎ ሲናገር እንመለከታለን። ይህ እምነት በኢዮብ ዘንድ ነበረ። የገባበት የሕይወት አስጨናቂ ምዕራፍ የሚጠፋበት ሳይሆን እግዚአብሔር በበለጠ ክብር እንደ ወርቅ ፈትኖ ሊያወጣው እንደሆነ ያምን ነበረ። የእግዚአብሔር ስም የተባረከ ይሆን። ስለዚህ ነገሬን ስጠቀልል ዛሬም እግዚአብሔር ይጠበቃል። ለምን? ሁሉን ኢዮብ በቃ እግዚአብሔር ወስዶታል፣ ስለዚህ እኔ የራሴን ጥረት እያደረግኩ በቃ የቀረኝን ዘመን እንደገና ነገሬን ለመመለስ እጥራለሁ አላለም። ለምን? የሚሰጥ እሱ እንደሆነ ነው ማቀው። ሊነሳ ቢወድ የሚነሳው እሱ እንደሆነ ነው ማቀው። ስለዚህ የቀደመው ሕይወቴን ተስፋ አደርጋለሁ። ስለዚህ ወንድሞቼና እህቶቼ
ስለ ነገ ሕይወታችሁ ስታስቡ የሚሰጥ ነገር ሁሉ የነገር ሁሉ ምንጭ የሆነው እርሱ ስለሆነ እሱ ይጠበቃል። እሱ ተስፋ ይደረጋል። እሱ ነው የሚሰጠው። የነገር ሁሉ ምንጭና ባለቤት ነው። ቀጥሎ ደግሞ እግዚአብሔር ጻድቅ ፈራጅ ነው። በተለያየ የሕይወት ምዕራፍ ውስጥ ገብታችሁ ሰዎች ስለ እናንተ ሲያስቡ የተለያየ መላምቶችን በሚሰጡበት የሕይወት ምዕራፍ ውስጥ ሆናችሁ እናንተ ግን ከእግዚአብሔር ጋር እውነትን ይዛችሁ በእግዚአብሔር ፊት ለምትጠብቁ እግዚአብሔር ጻድቅ ፈራጅ ነው። እኔ አይደለሁም ያልኩት፣ ሕያው የሆነው የራሱ ቃል ነው የሚለው። በሦስተኛ የገባችሁበት የሕይወት ምዕራፍ የገባውበት የሕይወት ምዕራፍ እግዚአብሔር እንደ ወርቅ የከበረ አድርጎ ሊያወጣን እንጂ መጥፊያችን አይደለም። ስለዚህ ጥቂት ልጸልይ። ይህንን ለምትሰሙ አቤቱ የዘላለም አምላክ እግዚአብሔር ሆይ ለእኔና ለወንድሞቼ አንድ ልመና በፊትህ አቀርባለሁ። አቤቱ የዘላለም አባት እግዚአብሔር ሆይ በተለያየ የሕይወት ምዕራፍ ውስጥ ሆነው ነገር ግን አንተን ለመጠበቅ ዛሬም ተስፋ ለሚያደርጉ ዛሬም አንተን ለማየት ለሚቀኑ ወንድሞቼና እህቶቼ ጌታ ሆይ ከአንተ ዘንድ መልስ እስክናገኝ ድረስ አቤቱ አንተን የምንጠብቅበትን ጸጋ አንተ ትሰጠን ዘንድ በልጅህ በኢየሱስ ክርስቶስ ስም እለምንሃለሁ። ስለዚህ ስላደመጣችሁኝ እግዚአብሔር ይባርካችሁ። ይህ መልእክት ለአንድ ሰው ይጠቅማል ብላችሁ ካመናችሁ ለወንድም ለእህቶቻችሁ ሼር እንድታደርጉ በጌታ ፍቅር እጠይቃችኋለሁ። ስለሰማችሁኝ እግዚአብሔር ይባርካችሁ። ተባረኩ።